ሰላም ቤተሰብ ስራውን ለመጀመር ከታች ከምታዩት አራት ሊንኮችን አንዱን ቻናልን አንዱ ባይሰራልን በሌላ እንሞክራለን ማለት ነው። ከዛ ወዴት ያስገባናል? ወደ ሌላ ብራውዘር ያስገባንና ታች እንደምታዩት ዳውንሎድ ኢሚዲየትሊ የሚላለ እሱን ተጭነን ወደ ፕሌይ ስቶር ኦር አፕ ስቶር ያስገባናል። ስለዚህ አፕሊኬሽኑን ደግሞ እኛ ዳውንሎድ በማድረግ ኦፕን በማለት እንጀምራለን። ኦፕን እንዳልነው በእንደዚህ አይነት መልኩ ይከፍትልናል። የመጀመሪያ የምናደርገው ከታች ያለችውን አግሪመንት ቲክ እናረጋታለን። መጀመሪያ ከታች ያለችውን አግሪመንት ቲክ እናረጋለን። ከዛ ሎጊን የምናደርግበት አማራጮች አሉ በጉግል በፌስቡክ እንደውም እታች ደግሞ ሌላ ምን አለ በስልክ ቁጥርና በቀጥታ በኢሜል መክፈት የምንችልበት መንገዶች አሉ። ስለዚህ እኔ የምመክራችሁ ግን በጉግል ኢሜል ብትከፍቱ በጣም አሪፍ ነው የሚሆንላችሁና እኔ በጉግል ነው የከፈትኩት። በጉግል ከፍቼ ወደ ውስጥ ሲያስገባኝ ደግሞ ያሉትን ነገራቶች ደግሞ በደንብ ማየት እንችላለን። ኦኬ ጋይስ፣ ስለዚህ ወደ ውስጥ ሲያስገባኝ እንደዚህ ነው መስሎና በመጀመሪያ ደረጃ ምንድን ነው የሚጠይቀኝ? ከላይ ፎቶ ይጠይቃል። ከዛ ስም፣ እድሜ፣ ሀገርና ከዛ ጾታ አለ። ጾታ ማስገባትም እንደዚሁ ግድ ነው። ስለዚህ ከፎቶ ሲጀምርላችሁ የራሴን ፎቶ አስገባለሁኝ። እስቲ አንዱ ፎቶ መርጬ የራሴን ፎቶ ካስገባው በኋላ በእንደዚህ አይነት ሁኔታ ማስተካከል ይሆናል። ስለዚህ አስተካክዬ ፎቶን ካስገባው ስሜ እሺ እንዳለ ይሁን። ከዛ እድሜን አስተካክላለሁ። እዚህ ጋር ያለውን ወደ ትንሽ ወደ ኋላ መለስ አረጋዋለሁና ካስተካከልኩት በኋላ አገር እናስተካክላለን። እዚህ ጋር ሀገር ስትመርጡ ሁለታችሁም ወንድም ሆነ ሴት ኢትዮጵያ በሀገራችሁ ነው መሙላት ያለባችሁ። እዚህ ጋር ኢንዲያ ስለተሞላ ነው ያስተካከልኩላችሁ። ኢትዮጵያ በሚል ትመርጣላችሁ ማለት ነው። ከዛ ከመረጣችሁ በኋላ ሀገሩን፣ እድሜያችሁን ከ18 ዓመት በላይ ስማችሁን፣ ፎቶ ካስገባችሁ በኋላ ከስር ኢንቫይት አይዲ የምትላለች እዛ ጋር እኔን እንድታገኙ እዚህ ላይ እኔ የማስገባውን ቁጥር እናንተም አፕሊኬሽን ላይ እዚህ ካስገባችሁ በኋላ ሰሚት ትሉትና ወደ ቀጣይ ፓርት እንሄዳለን ማለት ነው። ሰሚት ስንለው በዚህ መልኩ ፖፕ ላይቭ ከፈተልን አፕሊኬሽኑ ማለት ነው። አሁን እዚህ ላይ ላይቭ የገቡ ልጆች ምናምን እንመለከታለን። እኛ ግን የምናደርገው ከስር የተደረደሩ 5 ነገሮች አሉ። 5ኛው እኔ ክብ ያረኩባትን ቲክ ያረኩባትን እሷን ነክተን ወደ ፕሮፋይላችን እንሄዳለን ማለት ነው። ወደዛ ከሄድን በኋላ አሁን እዚህ ላይ ህጋዊ ገና አልሆንም። ፖፕ ላይቭ ላይ ህጋዊ ለመሆን ምንድነው ፌስ አውተንቲኬሽን የፊት አሻራ መስጠት አለብን። አውዝ የምትላለች ምክንያቱም አካውንታችን ሀክ እንዳይደረግ በእኛ አካውንት ሌላ ሰው እንዳይገባ በቃ ለጥንቃቄ ስለሆነ ምንም ችግር የሚያመጣው ነገር የለም። ፊት አሻራ እንሰጣለን ማለት ነው። አውዝ የምትላለች ቲክ ያረኩባትን እሷን ነክተን ስንገባ ከላይ ፌስ አውተንቲፊኬሽን ከስር ሞዲፋይ ፎን ነምበር የሚላለ ከላይ ያለውን ፌስ አውተንቲፊኬሽን የሚለው እሱን በመንካት ምን እናረጋለን? ፊት አሻራ ለመስጠት እንገባለን። ወደዛ ስንገቡ እኔ ግን ከዚህ በፊት ሌላ አካውንት ስለከፈትኩ ሌላ ዋናው አካውንት ስላለ ይሄው ከዚህ በፊት ሌላ ከፍታል፣ ስለዚህ ይሄን መጠቀም አትችልም፣ ኢዙ ፔጅ የሚል አካውንት አለ ብሎ አመጣብኝ። እናንተም ከዚህ በፊት ፊት አሻራ ከሰጣችሁ ፖፕ ላይቭ ላይ እንደዚህ ያመጣባችኋል ማለት። ስለዚህ የድሮ አካውንታችሁን እንዴት ማስመለስ እንዳለባችሁ ጠይቁኛላችሁ ማለት ነው። አዲስ ከሆናችሁ ይቀበላችኋል። ከተቀበላችሁ በኋላ ባክ ብላችሁ ትወጣላችሁ። ከወጣችሁ በኋላ ምንድነው ቀጣይ ፓርት ህጋዊ መሆን ደግሞ ሁለተኛ ማይ ኤጀንሲ የምትላለች። ማይ ኤጀንሲ ኤጀንታችሁን እኔ ጋር ለመገናኘት ማይ ኤጀንሲ የምትለውን እሷን ነክተን እንገባና ልክ ወደዚህ ከገባችሁ በኋላ ፕሊስ ኢንተር ኤጀንት አይዲ የምትለውን አንድ ጊዜ ሳጥኗን እሷን ነካና እዚህ ላይ እኔ የማስገባውን አይዲ ቁጥር እናንተም ታስገባላችሁ ማለት ነው። እዚህ ላይ እኔ የማስገባውን አይዲ ቁጥር 55962118 ሳላህ ዳይመንድ ብሎ ያመጣልናል። ፕሊስ ኢንተር ኤጀንት አይዲ የሚለውን በመንካት ኮንፊርም ስንለው ላይክ በዚህ መልኩ ምን ይለናል? ኮንግራጁሌሽን ይለናል። ስለዚህ ምን እናደርጋለን? አሁን ከስር አይ ዋንት ቱ ኳይት ዘ ኤጀንሲ የሚለውን ኤክስ ያረኩበትን በጭራሽ እንዳትነኩት፣ ፕላትፎርሙ ይቀጣችኋል። ስለዚህ ከላይ ቀስቷ ምልክታለች ባክ ማለቻ እሷን ክብ ያረኩባትን ባክ ብላችሁ መውጣት አለባችሁ ማለት ነው። እሱም ባክ ብለን እንወጣና ከዛ ከስር ከተደረደሩት 5 ነገሮች በስተግራ በኩል ክብ ያረኩባትን እሷን ነክተን እንመለስና እሷን ነክተን ከተመለስን በኋላ ከላይ ሰርች ባሩን ይሄው ክብ ያረኩበትን እሱን ነክተን እዚህ ላይ ምን እናደርጋለን? ቅድም አስገብተን የነበረውን አይዲ ቁጥር አሁንንም እናስገባለን ማለት ነው። እዚህ ላይ 55962118 ብለን ሰርች ስንለው ሳላህ ዳይመንድ ብሎ ያመጣልናል። ያው እንደምታዩት ክብ ያረኩበትን ስሙን አንድ ጊዜ ተች አድርገን ወደ ውስጥ እንገባና
መጀመሪያ ምን እናደርጋለን? ከስር ፎሎዊንግ የሚለውን ቤቱን ፎሎ እናደርገዋለን ማለት ነው። ቤቱን ፎሎ አድርገን ከጨረስን በኋላ ከላይ ፓርቲ የምትላለች በቀኝ በኩል ክብ ያረኩባት እሷን ነክተን ወደ እሱ ላይቭ ቀጥታ እንገባና አዲስ ነኝ እንለዋለን። ነገር ግን ፓርቲ የሚለውን ካጣን ላስት ሲንቶ ሀወር ኤጎ 3 ሚኒትስ ኤጎ ምናምን የሚል ከሆነ ከስር ሴይ ሂሉ የሚለውን ያከበብኩበትን እሱን ነክተን መች ነው ላይቭ የሚገባው አዲስ ነኝ አስረዳኝ ብለን እንጽፍለታለን። እዚህ ላይ እንጽፍለታለን ማለት ነው። ነገር ግን አሁን ፓርቲ የምትለው ስላለሽ ቀጥታ በውስጥ መጻፍ የማይጠበቅብኝም ላይቭ ላይ ስለሆነ ፓርቲ የምትለው ወይም ላይቭ የምትለውን እሷን ነክተን እንገባና ከስር ኮሜንት መስጫውን አንድ ጊዜ ነክተን ምን ብለን እንጽፋለን? አዲስ ነኝ ሳላህ አስረዳኝ ብለን እንጽፍለታለን። ያስገባና እንዴት ገንዘብ መስራት እንደምንችል በደንብ ይነግረናል። እሱን ካዳመጥን በኋላ ወደ ስራ እንገባለን ማለት ነው።